እንግዲህ አንቺ በሚቀጥለው የኬጂ 2 ተማሪ ትሆኛለሽ። እስኪ እንዴት ነው ያለሽ ዝግጅት? እንዴት ነው ለትምህርቱ ያለሽ ዝግጅት? እንዴት ነው ወደ ኬጂ 2 ለመግባት? እስኪ አብራሪው። ማለት እንዴት አድርገሽ ታዘጋጅተሻል? እስኪ ለምሳሌ በኬጂ 2 ላይ ከኬጂ 1 ከነበረው ትምህርትሽ ወደ ኬጂ 2 ስትሸጋገሪ የምታሻሻያቸው ነገሮች ምን ምን ናቸው? እንዴት ማለት? እስኪ ማብራሪያ አድርጊው። እስኪ አሁን ለምሳሌ ተዘጋጅቻለሁ ለኬጂ 2 ብለሻል። ተዘጋጅተሻል አሁን ለኬጂ 2 በደንብ አድርጎ ለመማር? አልተዘጋጀሽም? እንዴት አልተዘጋጀሽም? እሺ መቼ ልትዘጋጂ አስበሻል? እሺ ከነገ ጀምሮ ምን ታደርጊያለሽ? ለምሳሌ መዘጋጀት ሲባል እስኪ ምን ታደርጊያለሽ? የትምህርት መሳሪያዎችን ታስገዣለሽ። ለምሳሌ ቦርሳ፣ ደብተር፣ እስክሪብቶ፣ እርሳስ ታስገዣለሽ አይደለ? ሌላስ ምን ዝግጅት ታደርጊያለሽ? እሺ ሌላ ጥያቄ ልጠይቅሽ። እሺ ከበድ ካለሽ ሀሴት አሁን ጎበዝ ተማሪ ናት ወይስ ሰነፍ ተማሪ ናት? በጣም ጥሩ። ጎበዝ ተማሪ ማለት ምን ማለት ነው? እሺ እሺ በጣም ጥሩ። በጣም ጥሩ። እሺ ወላጆቹን ይታዘዛል፣ እህቱን ይወዳል። እሺ ሌላስ? ያጠናል አይደለ? ጨዋታም ይጫወታል። እሺ ቀጥይ። ሌላስ? በጣም ጥሩ በጣም ጥሩ። ስለዚህ ይህን ሁሉ ታሟላለች አይደል? ሀሴት አለባቸው። በጣም ጥሩ። እሺ ሌላውን የምለው ሀሴት ሌሎች ህፃናት እንዳንቺ ጎበዝ ተማሪ እንዲሆኑ ምን ትመክሪያቸዋለሽ? በጣም ጥሩ። ሌላስ? በጣም ጥሩ። ቶሎ በይ እንጂ እናቴ፣ ይህ ድምፅ እኮ እየቀረስኩሽ እኮ ነው። ሌላስ? ቆይ ዞን ነው መጨረሻ ላሳይሻለሁ እኮ። ለምሳሌ ወላጆቻቸውን እንዲያከብሩ አትመክሪያቸው? እህት ወንድሞቻቸውን ማክበር መታዘዝ እንዳለባቸው፣ የቤት ስራቸው ሁሌም ሰርተው ለወላጆቻቸው ማስፈረም እንዳለባቸው አትመክሪያቸው? እንደገና ጨዋታ በሚያምራቸው ጊዜ ጨዋታ መጫወት እንዳለባቸው፣ ስራ መስራት ብቻ ሳይሆን ጨዋታም መጫወት እንዳለባቸው፣ እረፍት ማድረግ እንዳለባቸው፣ በቂ ምኝታ መተኛት አይደለም? እሺ እንግዲህ ሀሴት አለባቸው። የነበረን ቆይታ በዚህ ይጠናቀቃል። በሚቀጥሉት ደግሞ በሌላ ቀረጻ እንገናኛለን። ስለነበረች ከኛ ጋር ስለነበረሽ ምርጥ ጊዜ በጣም እናመሰግንሻለን። እሺ ቻው። አሁን የተቀረጸውን ድምፀ መቅረጽ በምስል ተቀነባበረ ድምፀ መቅረጽ በደንብ እናየዋለን። እናመሰግናለን።